እንግዲህ የዛሬ ሳምንት አንድ ሀሳብ አንስቼ ነበረ። ያም ሀሳብ እንግዲህ ውፍረት ምን ያክል ሰዎችን እንደሚጎዳ ምን ያክል ጤናችንን እንደሚጎዳ ለማሳየት ያክል ነው። እንግዲህ እኛ እናቶች ብዙውን ጊዜ ለራሳችን የምንሰጠው ጊዜ በጣም በጣም ዝቅ ያለ ነው። በልጆቻችን በማህበራዊ ጉዳይ በስራ በጣም በብዙ ነገር እንወጠራለን እና በዛ ምክንያት ደግሞ ራሳችንን እንረሳለን። እንደዚህ ካደረጉ ሰዎች መካከል እንግዲህ አንዷ እኔ ነኝ። በእንደዚህ አይነት ሁኔታ ውስጥም ያሉ እናቶች በጣም ብዙ ናቸው። እንደገናም ደግሞ ለራሳቸውም ደግሞ ጊዜ የሚሰጡ ብዙ እናቶች አሉ እና እነሱን ሳላደንቃቸው አላልፍም። እነሱን እና በእኔ መንገድ ደግሞ እያለፉ ያሉ እናቶች አሉ እና አብረን አንድ ላይ ይህንን ችግራችንን በጋራ እንሻገራለን የሚል ሀሳብ ነው እንግዲህ ይዤ ለመምጣት ባለፈው ሳምንት ያንን ቪዲዮ የሰራሁት የራሴን የሰውነት ሁኔታ በማሳየት ማለት ነው። እና ይሄ ነገር በተለይ ደግሞ እኛ እድሜያችን ከ40 በላይ ስንሆን በጤናችን ላይ የሚያመጣብን ውፍረት በነገራችን ላይ ለማንም ሰው አይጠቅምም። ግን የበለጠ ደግሞ እኛ እድሜያችን በጨመረ ቁጥር ጤናችን ላይ ተጽዕኖ ያመጣብናል እና ከመምጣቱ በፊት ግን ለራሳችን ጊዜ እንስጥ የሚለውን ሀሳብ ለማንሳት ነው። እና መጀመሪያ ራሴ ላይ ያው እስኪ ለውጥ አመጣለሁ ወይ የሚል ጎል አስቀምጫለሁኝ። ከአንድ ወር ተኩል እስከ 2 ወር ባለው ጊዜ ውስጥ ነው እንግዲህ ይሄንን ጎል ያስቀመጥኩት። ይሄንን ጥያቄም ስጠይቅ የስንት ወር እመስላለሁ ብዬ ላልኳችሁ አብዛኛዎቻችሁ ያው መልሳችሁታል። እስከ 9 ወር ድረስ የገመታችሁኝም አላችሁ። ያው ቦርጭም እንደሆነ የነገራችሁኝ ብዙ አላችሁ። ዞሮ ግን እኔ ቃል በገባሁት መሰረት እንግዲህ ለ5 ሰዎች የኔን መጽሐፍ የቁም እስረኞች የሚለውን በተወሰነ ከሆነ ወራት በኋላ አስመርቃለሁ። የምርቃቱ ጊዜ ያንን መጽሐፍ በስጦታ መልክ 5 ቀድማችሁ ቴክስት ያደረጋችሁ ሰዎች በውስጥ መልስላችኋለሁ። አድራሻ ትልኩልኛላችሁ። መምጣት የምትችሉ ከሆነ የምረቃት ቀን ትመጣላችሁ። ካለበለዚያ ግን ተደዋውለን 5 መጽሐፍ በስጦታ መልክ አበረክትላችኋለሁ ማለት ነው። ከዛ በተረፈ እንግዲህ ጉዞዬን ጀምሬያለሁኝ። እንግዲህ አሁን እግዚአብሔር ይመስገን ሶሻል ሚዲያ አጋጣሚዎችን በደንብ ሰጥቶናል እና የስፖርት ባለሙያዎች የጤና ባለሙያዎች ስለ ሰውነታችን ውፍረት ጤንነታችን እንዴት መጠበቅ እንዳለብን ምናምን በደንብ ነው የሚያስተምሩት የሚያሳዩት እና በጣም ብዙ የእውነት ኢንስፓየር የሚያደርጉኝ ቲክቶክ ላይም አይቻለሁኝ። ግን በጣም የሳበኝ ዶክተር በሪ ይባላል። ከዚህ በፊት ኢቢኤስ ላይ ቀርቦ የሚታይ የእውነት የሚታይ በጤናው ላይም በሰውነቱ ላይም ትልቅ ለውጥ ያመጣና እንደገና ደግሞ በጣም ለብዙ ሰዎች የመዳን ምክንያት የሆነ ዶክተር ነው እና እግዚአብሔር ጤና ይስጥህ ዶክተር በሪ። ዩቲዩብም አለው ዶክተር በሪ የሚል ዩቲዩብም አለው እና እኔ በቃ በደንብ ልቤን የገዛው ወይም እምነት የጣልኩበት እንግዲህ እሱን ነው ማለት ነው። የምግብ ስኬጁል ሲነግረን በብዛት የእንስሳት ተዋጽኦ ላይ ነው አተኩረን እንድንመገብ የሚመክረን ማለት ነው። እና እሱ ደግሞ ለጊዜው እንግዲህ ያው ጾምም እስከሚፈታ ድረስ ምንድነው ላደርግ ያሰብኩት እንግዲህ ይተኩልኛል ብዬ የማስባቸውን እሱም ሲናገር የነበሩ አንዳንድ የምግብ ውጤቶች አሉ። ባቄላ፣ ድፍን ምስር፣ አኩሪ አተር፣ ቦሎቄ እንዲህ የባቄላ ዘሮች በአጠቃላይ አብሮ ከጎኑ ላይ አትክልት፣ ፍራፍሬ ነገሮች እነሱን በመመገብ ነው እንግዲህ ቻሌንጅን ለመጀመር ያሰብኩት ማለት ነው። ስለዚህ ያው እንግዲህ 9 ሰዓት ነው የምንበላው። መጀመሪያ ግሪንቲን ነው እንግዲህ እንደምታዩት እዚህ ጋር እንዳዘጋጀሁት ግሪንቲን እጠጣለሁኝ። ከግማሽ ሰዓት በኋላ ነው እንግዲህ አሁንም ይሄንን የምታዩትን እራት ነው። ያው ይሄንን ምግብ ነው እንግዲህ ዛሬ ለመመገብ ያሰብኩት። የሚሆነውም ጾም እስከሚፈታ ድረስ እየደረሰም ስለሆነ በዚሁ ሁኔታ ነው እንግዲህ የምቀጥለው። ምስሩን በቦሎቄ በቴስቲ ሶያ በባቄላ እንዲህ ነገር የቀያየርኩኝ ጾም እስከሚፈታ ድረስ ጉዜን ጀምሬያለሁኝ ማለት ነው። ጾም ከተፈታ በኋላ እንግዲህ
ፕሮቲን ይሰጠኛል ብዬ የምላቸው ምግቦችን ለሰውነቴ እሱን ነው በብዛት መመገብ ያለብኝ ማለት ነው። በደንብ እስከምቀንስ ድረስ ስፖርት ብዙ ጠንከር ያለ ስፖርት አልሰራም። የስፖርት ባለሙያዎችም እንደሚናገሩት መጀመሪያ ጡንቻ ግንባታ ነው ማድረግ ያለብኝ። ዶክተር በሪም እንደሚለው መጀመሪያ ጡንቻችንን ገንብተን ስባችንን ካቀለጥን በኋላ ነው እንግዲህ ወደ ስፖርቱ የምንገባው ማለት ነው። ግን ከዛ በፊት ግን ለአንድ ሰዓት ወክ አደርጋለሁኝ። ከዛ በኋላ ቀለል ያሉ በቃ ብዙ የማያደክሙ ስፖርቶችን እሰራለሁ። ግን አሁን እኔ በጣም ትኩረት የሰጠሁት ምግቡን መቀየር ነው ማለት ነው። ያው እንጀራ ለተወሰነ ጊዜ ለአምሮት ልበላ እችላለሁ እንጂ ያን ያክል እንጀራ አልጠቀምም ማለት ነው። ጣፋጭ ነገሮችን ሙሉ ለሙሉ አቁሜያለሁኝ። ከዛ ውጭ ደግሞ አንድ እህቴ በጣም ነው የማመሰግንሽ ስግደት ስገጂ ብለሽኛል ኮሜንት ላይ እና በጣም ነው የማመሰግነው። እውነት ነው። አንድም ለስጋ አንድም ለነፍስ ነው። እሱንም አስኬደዋለሁኝ። ሁልጊዜ አዲስ ነገር ይዤ እመጣለሁ እላለሁ። ከዚህ በለጠም አዲስ ነገር ሊኖር አይችልም። ምክንያቱም ሰው በህይወቱ ራሱን መቀየር ራስ ላይ መስራት ማለት ትልቅ ነገር ነው እና ስለዚህ በሚቀጥለው ደግሞ ሌሎችን አዳዲስ ነገሮችን ይዤ እመጣለሁኝ። መጪው እንግዲህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው እና መልካም በዓል ለመላው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በአጠቃላይ መልካም የገና በዓል እላችኋለሁኝ። እስካሁን ከኔ ጋር ስለቆያችሁ እጅግ በጣም ነው የማመሰግነው። በጣም ነው የምወዳችሁ።